የወይዘሮ ቱሉ ወርቄና የአቶ አጋጀ ወርቄ ልጆችና የልጅ ልጆች ነን። የወይዘሮ ቱሉ ወርቄ ልጅ አቶ ቦጋለ ወሰን ሲሆን የአቶ ቦጋለ ወሰን ልጆች ለአቶ ጓዴ ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ ወርቅነሽ ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለአቶ በላቸው ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለአቶ ገድበው ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ አበባ ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ ጣፈጤ ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ ከበቡሽ ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ ጠጅቱ ቦጋለ ልጆች የልጅ ልጆች እስከታች ያላችሁ በሙሉ። ሁለተኛው ቤተሰብ ለአቶ አጋጀ ወርቄ ልጆች ለወይዘሮ ወይኒቱ አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለአቶ ዋላ አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ ጣመቻ አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለአቶ አለሙ አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለወይዘሮ ከተማ አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለአቶ አብተው አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ፣ ለአቶ ባይ ወይም አይሸሽም አጋጀ ልጆች የልጅ ልጆች እስከታች ያላችሁ በሙሉ። ውድ ዘመዶቻችን እንኳን በናፍቆትና በጉጉት ስንጠብቀው ለነበረው የዘመድ መገናኛና ለዚህ የዘመድ ታሪካዊ መጽሐፍ ማደማደሚያ ቀን በሰላም አደረሳችሁ አደረሰን እላለሁ። ውድ ዘመዶቼ ዝምድና በሕግ ቋንቋ በሶስት ደረጃ ይከፈላል። አንደኛው የዝምድና ደረጃ የስጋ ዝምድና ይባላል። ይህ ማለት በስጋ ዘመዳሞች በኩል ያለ ዝምድና ሲሆን ይኸውም ወደ ላይ የሚቆጠር እናትና አባት፣ አያቶቻችንና ቅድመ አያቶቻችን እንዲሁም በየደረጃው በእናትና በአባት በኩል ያሉ ዘመዶች ሲሆኑ ወደ ጎን የሚቆጠሩ ማለት ደግሞ እህቶቻችን፣ ወንድሞቻችንና የእነሱ ልጆችና በየደረጃው ያሉ የእህትና የወንድም ልጆች ማለት ነው። ወደ ታች የሚቆጠሩ ማለት ደግሞ ልጆቻችን፣ የልጅ ልጆቻችንና በየደረጃው ያሉ የልጅ ልጆቻችን ማለት ነው። ሁለተኛው የዝምድና ደረጃ ባልና ሚስት ነው። ባልና ሚስት ይህ ማለት በሕግ ቋንቋ ሲጠራ ልዩ የዝምድና ደረጃ ተብሎ የሚጠራ ሲሆን ምክንያቱም ይህ ዝምድና ከእናትና ከአባት፣ ከእህትና ከወንድም፣ ከልጆቻችንና ከልጅ ልጆቻችን በበለጠ ሁኔታ የተጣበቀ ዝምድና ማለት ነው። ሶስተኛው የዝምድና ደረጃ የጋብቻ ዝምድና ይባላል። ይህ ዝምድና ማለት በሁለቱ ተጋቢ ባልና ሚስት በኩል ያሉ ቤተሰቦች የሚገናኙበት የዝምድና ሁኔታ ማለት ነው። ውድ ዘመዶች የዝምድና ሁኔታችን ከዚህ በላይ እንደዘረዘርኩት ሲሆን ከዚህ በመነሳት ወይዘሮ ቱሉ ወርቄ ልጆች እና አቶ አጋ ልጆች አቶ ቦጋለ ወሰን እንዲሁም የአቶ ቦጋለ ወሰን ልጆች ከዚህ በላይ በስም የተዘረዘሩትና የአቶ አጋጀ ወርቄ ልጆች ከዚህ በላይ በስም የተዘረዘሩት ልጆችን ወልደው ኢትዮጵያ ውስጥ በተለያዩ ቦታዎች ሲኖሩ በነበራቸው የይሁዲ ሃይማኖትና በሚሰሩ ጥበብ ሙያ ሲሰደቡና እንዳናሳ ሌሎች አንዳንድ የህብረተሰብ ክፍሎች ሲመለከቷቸው ለምን የሚል ጥያቄ በማቅረብ በሀሳብ አለመግባባታቸው ከቦታ ቦታ እየተሰደዱ ተለያይተው ሲኖሩ እና ልጅ ወልደው ሲያሳድጉ ለወለዶቻቸው ልጆች ይናገሩ የነበረው ልጆቻቸው ቀጣይ ከሌላው ህብረተሰብ ጋር ተግባብተው እንዲኖሩ በማሰብ የነበራቸውን አለመግባባት ለልጆቻቸው አይናገሩም። ምክንያቱም አባቶቻችንና እናቶቻችን ያስቡት የነበረው ለልጅ መተላለፍ ያለበት መልካም ታሪክ፣ ፍቅርን፣ መግባባትንና ሰምቶ ቻይነትን እንጂ ጭመኝነትን ባለመሆኑ እኛው የአሁኑ ትውልዶች በሃይምሯችን ጭመኝነት ሳይኖረን ቀደምት አያት ቅማንቶቻችን በነበሩበት ቦታ በሰላም እንኖር የነበረው። ውድ ወገኖቻችን ከዚህ በላይ በተጠቀሰው ምክንያት ኢትዮጵያ ውስጥ ታላላቅ አባቶቻችን ከሞቱ በኋላ ብዙዎቻችን ሳንተዋወቅ ቆይተን ባዕድ በመምሰል አንዳንድ ቦታ በጋብቻ እየተሳሰርን ወደዚህ ሃይማኖታዊና ታሪካዊ ሀገራችን እስራኤል የገባ ነው። ውድ ወገኖች ከዚህ በላይ እንደጠቀስኩት የዝምድና ደረጃ በሕግ ቋንቋ ያስቀመጥኩት
በዚህ መሰረት ሲሆን ልብ ማድረግ ያለብን ጋብቻና ዝምድና ሁለቱ የተለያዩ ተቋማት ወይም ክፍሎች ናቸው። ይህ ማለት ዝምድና ወይም ዝርያ ከላይኛው የዘር መነሻ ዝምድና ጀምሮ እስከ ታችኛው ልጅ ድረስ የዘር ሐረግ ወይም ዝምድና ሲባል፣ ጋብቻ ግን እናንተው ታላላቆች እንደምታውቁት በዝምድና ውስጥ ከ7 ቤት የዝምድና ደረጃ በኋላ ዘመዳሞች መጋባት ይችላሉ በማለት ሲፈጸምበት የቆየ ሲሆን አሁን ደግሞ በቅርብ ጊዜ ዘመኑ እየሰለጠነ ሁሉም እየተባዛ ሲሄድ የቤተሰብ ሕጋችን ከኦሪት ዘፍጥረት ምዕራፍ 2 ከኦሪት ዘሌዋውያን ምዕራፍ 18 እና ከሌሎችም የዝምድና እርከን ከሌሎችም ዓለም አቀፍ ሕጎች ጋር በማጣጠም የበፊቱን የጋብቻ እርከን በማሻሻል ከ3 ቤት የዝምድና እርከን በኋላ መጋባት እንደሚቻል ደንግጓል። ውድ ዘመዶች ይህንን ስል ሕጉ ያስቀመጠውን ማለት እንጂ በራሴ ሀሳብ አለመሆኑን እንድትረዱልኝ ይፈልጋሉ። ስለዚህ ከዚህ በመነሳት ጋብቻ ዝምድናን የማያቋርጥ መሆኑን እንድትረዱት ለማለት ነው የሰራነው ታሪካዊ የዝርያ መጽሐፍ በዚህ መሰረት ሲሆን አሁን ያለነውን ሆነ ተተኪ ትውልዶችን የዝርያ ሰንሰለታችንና ማን የማን ልጅ ነው የሚለውን ከታሪኩ ለመረዳትና ለትውልድ ለማሻገር ነው። እንደማመጥ ውድ ወገኖች በዚህ መሰረት ከወይዘሮ ወርቄና ከአቶ አጋጆ ወርቄ በመነሳት ከላይ እስከታች የዝርያ ዝርዝር ጽፈን በመጽሐፍ ለማሳተምና እንዲሁም በአካል የእነዚህ 2 አንጋፋ እህትና ወንድም ልጆችና የልጅ ልጆች በአንድ ላይ ለመገናኘት ላበቃን ለአንዱ አምላክ ምስጋናችን የላቀ ነው። ውድ ወገኖች የወይዘሮ ወርቄና የአቶ አጋጆ ወርቄ እንዲሁም የልጆቻቸውና የልጅ ልጆቻቸው ታሪካዊ የዝርያ መጽሐፍ በ86 ገጾች በ4964 ቃላቶች ተጽፎ እንዲጠናቀቅ ለመላው ቤተዘመድ በተቆርቋሪነት አስበው ጠዋት ቀንና ማታ ሰለቸኝ ደከመኝ ሳይሉ ማስረጃ በማሰባሰብ ለተባበሩ የዚህ ዝርያ ተወላጆች ለሆኑት ለአቶ ይርዳው ነጮ፣ ለአቶ ዘውዱ ገበየው፣ ለአቶ ጥጋቡ ነጮ፣ ለወይዘሮ አስቴር ምትኩ፣ ለአቶ አታለለኝ ምትኩ፣ ለአቶ ፈቃዴ ቀሬ፣ ለአቶ ሱሩፍ ጥሩነህ፣ ለአቶ ካሳሁን አቤ፣ ለአቶ አንደበት አዩ፣ ለአቶ ምርቱ ቸኮል፣ ለአቶ መወደው አታላይ፣ ለአቶ ደሴ ገበየው፣ ለአቶ ጫኔ ወንዴ፣ ለአቶ ደባስ ገበየው ጉዳይ፣ ለአቶ ወርቁ ወንዴ፣ ለወይዘሮ ፈንታዬ ጌጡ፣ ለወይዘሮ ማናስብ ጌጡ፣ ለአቶ ደጌ ላቀ፣ ለአቶ አማረ ላቀ፣ ለወይዘሮ ማሸትሽ አበበ፣ ለወይዘሮ የሻለሙና እንዲሁም በመዘንጋት ስማችሁን ላልጠቀስኳችሁ ሁሉ በእኔና በመላው ዘመዱ ስም ምስጋናችን የላቀ ነው። እጅግ በጣም እናመሰግናችኋለን። ውድ ዘመዶቻችን የኔንና ከዚህ በላይ የጠቀስኳቸውን አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን ሀሳብ በመደገፍ በየጊዜው ጠዋት፣ ቀን፣ ማታ ሰለቼ ደከመኝ ሳትሉ የሰላምታ ሀሳባቸውን ስትገልጹ ለነበራችሁም ሆነ በመልካም ሀሳባችሁ የመጽሐፉን ማደማደሚያ ቀንና መገናኛችን ቀን ይባርክልን በማለት ጸሎታችሁን ስታበረክቱልን ለቆያችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን ምስጋናችን የላቀ ነው። እጅግ እናመሰግናችኋለን። ውድ ዘመዶቻችን ወይዘሮ ወርቄና አቶ አጋጆ ወርቄ እንዲሁም ልጆቻቸው ኢትዮጵያ ውስጥ የት ነበሩ፣ ከዚያስ እንዴት ከቦታ ቦታ ተበተኑ የሚለውን የዚህ ዝርያ ተወላጅ የሆኑትን ታላላቅ የዕድሜ ባለጸጋና ታሪክ አዋቂ ሰዎችን ከእያንዳንዱ ቤተሰብ አፈላልገን በማሰባሰብ እውነተኛ ታሪኩን እንደሚከተለው አግኝተናል። ወይዘሮ ወርቄና አቶ አጋጆ ወርቄ ከወላጆቻቸው ከአቶ ወርቄ ሌላና ከወይዘሮ እቴነሽ ጎጆ ተወልደው ኢትዮጵያ አማራ ክልል ምዕራብ ጎጃም ዞን አቸፈር ወረዳ በአሁኑ ጊዜ አጠራር ደግሞ ደቡብ አቸፈር ወረዳ በኮረንጅ፣ ሌባድም፣ በንፋስ ሳሽዳ፣ ባዘና ማርያም፣ በዲላሞ፣ በኩርባ፣ በላሊበላ፣ በዙርቤቴ፣ በጁፊ፣ በጉራጅ፣ በአጢት አቦ፣ በአጢት ሚካኤል፣ በቀልጣፋ፣ በደብረ ዘመንና በይስማላ እንዲሁም በሰሜን አቸፈር ወረዳ በአምበሸን፣ በሊበን፣ በሳንክራ፣ በደረባ ሚካኤል፣ በአስሩ ደብር፣ በወንድዬ፣ በቁንዝላ፣ በደንቦላ ቀበሌ ከዚህ በላይ የጠቀስኳቸውን አባቶቻችንና እናቶቻችን በመውለድ
ከልጆቻቸው ጋር የይሁዲ ሃይማኖታቸውን አክብረው ልጆቻቸውን የልጅ ልጆቻቸውን በወግና በማዕረግ አሳድገው የይሁዲ ዝርያ ካላቸው ጋር በጋብቻ እየተሳሰሩ ሲኖሩ ሲሞቱ የሚቀበሩበት የቀብር ቦታ ቁንዝላ አካባቢ በርካታ፣ ወንድያ አካባቢ አዲና ቀብራቸውን እየፈጸሙ ሲኖሩ እነዚህ ልጆቻቸውና የልጅ ልጆቻቸው የይሁዲ ሃይማኖት አማኝ ከሆኑት በጋብቻ ከጎረቤት ቀበሌዎች እና ወረዳዎች ካሉ ወገኖቻቸው ጋር በመጋባትና በአንዳንድ ችግር ምክንያት ከደንቢያ፣ ከቆላድባ፣ ከአለፋ፣ ከቋራ፣ ከጎንደር አካባቢና ከጎንደር ከተማ በሜጫ ወረዳ አጋም ጊዮርጊስ፣ በጎራጎጥ፣ በአዴት፣ በዳንግላ፣ በደንገሽታ ጊዮርጊስ፣ በዙግዳ ኪዳነ ምሕረት እና በሌሎችም ቦታዎች ተበትነው ሲኖሩ ወይዘሮ ቱን ወርቄ እና አቶ አጋዥ ወርቄ ልጆች እና የልጅ ልጆች ታላላቅ አባቶችና እናቶች በተመሳሳይ ዕድሜ ያሉ እህቶችና ወንድሞች በየቦታው ተበታትነን ወንዝ ከልሎን ተራራ ጋርዶን ሳንተው እንደ ባድ እንታይ የነበረው የወንድሞች እና የእህትማማቾች ልጆች የልጅ ልጆች እንዲሁም ልጆቻቸው ወደ ሃይማኖታዊና ታሪካዊ ሀገራቸው ቅድስት እስራኤል ለመግባት ሲጸልዩና እግዚአብሔርን ሲለምኑ ካሰቡት ቅድስት እስራኤል ሳይደርሱ ኢትዮጵያ ውስጥ ከዚህ በላይ ከተጠቀሰው ቦታ ሞተው ቀብራቸው ተቀብረዋል። ነፍሳቸውን ይማርልን፣ በአጸደ ገነት ያስቀምጥልን። እኛው አሁን በሕይወት ያለነው የእነዚህ ታላላቅ ሰዎች ልጆች እና የልጅ ልጆች የእነሱን ጸሎትና ልመና ለእኛው ደርሶ እኛ የእነሱን ስም ጠርተን የእግዚአብሔር ፈቃዱ ሆኖ አሁን ወዳለንበት ቅድስት እስራኤል ከፊሎቹ በእግራቸው ታላላቅ አባቶቻቸውንና እናቶቻቸውን አቅመ ደካማዎቻችንና ልጆቻቸውን በመያዝ በረሃብ በጥም በርዛት በወንበዴዎች እየተደበደቡና ከፊሎችም ችግሩን መቋቋም የተሳናቸው በመንገድ ሞተው ሲቀሩ እግዚአብሔር የፈቀደላቸው ወገኖቻችን ከባዱን ችግር ተጋፍጠው ወዳሰቡት ታሪካዊና ሃይማኖታዊ ሀገራቸው ቅድስት እስራኤል ገብተው በርካታ ወገኖቻቸው ኢትዮጵያ ውስጥ የቀሩ ስለነበር እናቴ፣ አባቴ፣ እህቴ፣ ወንድሜ፣ ልጄ፣ አክስቴ፣ አጎቴ ቀሩ በማለት እንዲመጡላቸው የእስራኤልን መንግስት በመጠየቅ ከፊሎች ወገኖች በጎንደርና በአዲስ አበባ የእስራኤል ኤምባሲ ዙሪያ ለበርካታ ዓመታት በመጠባበቅ የታላላቅ አባቶቻችንና እናቶቻችን ስም በመጥራት ወደ ቅድስት እስራኤል መጠን ተሰባስበን እነሆ ዛሬ እድለኞች ሆነን ዘመኑ ባፈራው ቴክኖሎጂ በአንድ ቃል ተነጋግረን በአካልም ለመገናኘት ከመብቃታችን ባሻገር ዝርያችን በታሪካዊ መጽሐፍ ተጽፎ ከትውልድ ወደ ትውልድ እንዲተላለፍ አድርገናል። ኢትዮጵያ ውስጥ በተለያዩ ምክንያቶች በጎንደርና በአዲስ አበባ የእስራኤል ኤምባሲ ዙሪያ እና ችግሩን መቋቋም አቅቷቸው ወደ ሀገር ቤት ተመልሰው የቀን ስራ እየሰሩ ኑሯቸውን የሚገቡ ወገኖቻችን ወደዚህ ታሪካዊና ሃይማኖታዊ ሀገራቸው ያልገቡ የዚህ ትውልድ ዝርያዎች ቀሪ ዘመኖቻችን የእግዚአብሔር ቃል ስለሆነ ቀኑ ቢረዝምም በጋራ ጥረታችንና በዚህ ታሪካዊ የዝርያ መጽሐፍ ማስረጃ መሰረት መጠው ከኛ ከወገኖቻቸው ጋር መቀላቀላቸው አይቀርም በማለት የእድሜ ባለጸጋ ከሆኑት እና ታሪካቸውን ከሚያውቁት ታላላቅ አባቶቻችንና እናቶቻችን እና አቶ ዮና ቦጋለ የቤተ እስራኤሎች ትግል ብለው ከጻፉት መጽሐፍ መረጃ ማግኘት ተችሏል። ውድ ወገኖች ወይዘሮ ቱን ወርቄና አቶ አጋዥ ወርቄ እንዲሁም የልጆቻቸው ታሪካዊ አኗኗራቸው ከዚህ በላይ የተጠቀሰው ሲሆን የእነዚህ ዝርያ አሁን በሕይወት እስካለው ሕፃን ድረስ የተመዘገበ ሲሆን የእያንዳንዱ ቤተሰቦች ወደ መጨረሻው ያሉ ልጆች በማስረጃ ጥረት መሰረት ካለመመዝገባቸው ባሻገር ሁሉም በዝርያ ሰንሰለቱ ቅደም ተከተል በታሪካዊ የዝርያ መጽሐፋችን የተቀመጠ ስለሆነ መመልከት ይቻላል። በመጽሐፉ ሁሉ ወገኖቼ ይህንን የዝርያ መጽሐፍ ይዘን አንብበንም ሆነ አስነብበን ለማያውቁ ቤተሰቦቻችን እንድናስረዳና ለመጪው ትውልድ እንድናሻግር በሕይወት በሌሉት አያት ቅማንቶቻችን እና በሕይወት ባለነው አባቶች፣ እናቶች በተመሳሳይ ዕድሜ ባሉ እህቶችና ወንድሞች ስም አደራውን እያስተላለፍኩኝ
ቀጣዩ ፕሮግራማችን በጥሩ ሁኔታ እንዲጠናቀቅ የሁላችንም ታዳሚዎች የጋራ ትብብር ያስፈልጋል በማለት የመግቢያ ንግግሬን አጠናቀቃለሁ። አመሰግናለሁ። ጥሩ። ከዚህ በመቀጠል ምግብ ይቀርብና ምግብን እየበላን የተወሰነ ከቆይም በኋላ ወደ ሻማ መብራት እንሄዳለን። አሁን ምግብ ትንሽ እንብላ ቁጭ ብለን። የተከበራችሁ ውድ እናቶች፣ አባቶች፣ እህቶች፣ ወንድሞች በአጠቃላይ እንደምን አመሻችሁ። በመጀመሪያ እንግዲህ በእውነት ጋሽ አምላኬ በሰፊው ዘርዝሮታል፣ እጅግ እናመሰግናለን። ከዛ በመቀጠል ግን ውድ ወንድማችን እኔ እንኳን ገና ዛሬ መጀመሪያ ቀን የማየው አቶ ማሩ ሰሜ መሰለኝ አባት መስጠት ካለን ታስተካክሉ ይፈልጋለሁ። ይህም ጉርብ ባልሳሳት በ22 ወንስታከር ቪዲዮ ካሜራ ሻምቲ ሁሉን ነገር ያለው ውድ ወንድማችን በ22/12/2015 በክብር ወንድማችን በአቶ ማሩ ሰሜ ጉርቡ ተከፍቶ በጣም በጥሩ ፕሮግራም ውድ እህቶቻችን፣ እናቶቻችን፣ አክስቶቻችን የተለያየ መዝናኛ፣ እንቆቅልሽ ወዘተ የሀገር ቤት ትዝታ ጨዋታ በመጫወት በመዝናናት ሁሌ ደከመኝ ሰለቸኝ ሳይሉ ጠዋትም ሆነ ማታ ቤተሰቡን ለማዝናናት ጉርቡ እንዳይቀዘቅዝ እስከ ዛሬዋ ቀን ድረስ ላደረሱነ እጅግ እያመሰገነ እና ይህን ወንድማችን ክብር ይገባዋል በማለት ከዚህ በመቀጠል የዛሬዋን ቀን እኔ በእውነት እንግዲህ ለዚህ ቀን ሸህያኑ በጊባኑ ለዝማን አዜ ብለን መባረክ ሁላችንም ያስፈልገናል። በእውነት በጣም ትልቅ ልዩ ቀን ናት። አንድ መጽሐፍ ምናልባት ከዛ አንጥቻለሁኝ ላሳያችሁ ፈልጌ ነበረ። ምናልባት በዚህ በክብር ወንድማችን በጋሽ አምላኬ ነው በአንደኛው በአባታችን ግድም ነው የዛሬ 6 ዓመት መሰለኝ ባልሳሳት በ2019 ያስጣፍነው መጽሐፍ ነበረ። ያን መጽሐፍ ዛሬ ብንፈልግ አናገኘውም። የዛሬቱን ቀን ምናልባት የዛሬ 100 ዓመት የእድሜ ባለጸጋ ቢኖር አገኛትም። ለምን ብትሉኝ ያልኳችሁ ለምሳሌ የዛሬ 6 ዓመት የትናንት ውስጣችን ነው በ2019 ነው መጽሐፍ ያጠናቀቀልን። ብዙ እንደናንተ ያሉ ባለ እድሜ ጠጋ የሆኑ አዛውንቶች አብረውን ነበሩ። ግን በ6 ዓመት ውስጥ ብዙዎች ተለዩ፣ አጣናቸው። አሁን ደግሞ ሁሌ ጋሽ አምላኬ ሲል የነበረችን ቀን 17/3/2025 ልዩ ቀን ናት ለዚህ ቤተሰብ ሲል ቆይቷል። እንግዲህ ዛሬ ደርሰናል። እችን ቀን ግን ገና የዛሬ ስንት ዓመት ብንፈልግ አናገኛትም። ቅድም አንዱ ወንድማችን ተዛ ጋሽ አምላኬ ዛሬ አንድ ትምና በማየት ብቻ ትልቅ ክብር ምስጋና ይገባል ስለሰምቸዋለሁኝ። ገናም እየቆየነ መጽሐፉን ስናይ ስንመረምር ጋሽ አምላኬን ትውልድህን ይባርከው እድሜና ጤና ይስጥህ እያለ ምንመርቀው ቀን ይኖራል ማለት ነው። እና የተከበራችሁ ውድ ዘመዶቻችን ከዚህ በመቀጠል ግን ምናልባት አሁን አንዳንድ የምናውቃችሁ እናውቃችኋለን፣ የማናውቃችሁ ነገ መንገድ ላይ እኔ ምናልባት ካላወቋችሁ እንዴ ተገናኝተን አጠፍተህ ነው አጥፍቼ ነው መባባል አለብን እንዴ እሱም ዝም ብሎ ሄደ እሷም ዝም ብላ እንደሽ ከተባባልነ አሁንም ዝምድናችን እየተራራቀ ይሄዳል ማለት ነው። ይሄ ነው ትልቁ ነገር። አንዳንዴ እኔ አንድ ሴትዮ አንዴ አንተ አለችኝ አጥፍተህ ነው አለች። እንደ ይቅርታ እናቴ እንገራርሽኝ አልኳት ስላት እንዴት አንድ ዜሮ ግንኙነት አድርገን ግንኙነት አንዳንዴ ቸብቸብ ብለን አልፈሪና አልኳት እንደዚህ ነገረች። ከዛም በኋላ አልኳት አሁን ደግሞ ከዚህ እህቶቻችን እናቶቻችን ጎበዞች ናቸው። ስታዩነ በሰርግም በገበያም በአውቶቡስም አንተ አይተንሃል ይበሉነ እኛም እንቀበላለን። እና ጋሽ አምላኬ ሁላችንም እና ለጋሽ ማሩ ቤቱ ሞቅ ያለ ጭብጨባ እንዲያደርግላቸው እና በዚህ በቤቱ ስም እንጠይቃለን። እናመሰግናለን። እንዲህ ነው እንጂ መያዝ ወዳጅ ተበቃልቆ ሳይወጣ ከጂ
የማይተኛው እንቅልፍ በደስታ የቃኛል የሚያሳየኛል እንዲሁም አንዳንዴ ሌቱ ያጥርብኛል እሱም ይወደኛል እስኪወጣ ነፍሱ አሸች እንዳልባል ይናገር ራሱ በልማ እንጂ ስማኝ እንጂ እወዳታለሁ አፈቅራታለሁ የእሷ ነኝ ብለህ ንገራቸው የሚያዩ ሁሉ ይውረጥላቸው በልማ እንጂ ስማኝ እንጂ እወድሻለሁ በለኝ እንጂ መሃል ሰው አይገባም ጣልቃ አትፈታተኑት ሁሉ ጠንቃቃ ደስ አለኝ የምወደውን አመርጦ ሰጠኝ በፍላጎት ፈረስ በምኞቱ ላፍን የሕይወትን ሽኩር አይቻልም መልፈር ለጊዜው ተጠቅሞ ውለታ ከመፍጠር ከተውሶ ሚዶ በራሱ ማበጠር ደስ የምወደውን ልቤ ሲያገኝ ሕይወት በተናጠል ብዙ ነው መዘዙ ድርሻዬን ይሻለው ድርሳችሁን ያዙ በነጠላ ጫማ ለብቻ ከመጓዝ እድል ያመጣውን አጥብቆ ነው መያዝ በቤት በጓዳዬ በአካል በገላዬ እወቁት እንግዲህ እሱ ነው ጀግናዬ ገና በጥቅሻ ነገር የሚገባው ክብርና ሽልማት ለሱ ነው የሚገባው እሱም ይወደኛል እስኪወጣ ነፍሱ ዋሸች እንዳልባል ይናገር ራሱ በልማ እንጂ ስማኝ እንጂ መደማመጥ እንግዲህ አሁን የመጀመሪያውን ፕሮግራም አድርገናል። ሁለተኛው ፕሮግራማችን የሞቱትን ቤተሰቦቻችን የማስታወስ ስራ ነው የምንሰራ። በመጀመሪያ ደረጃ ለዚህ ቤተሰብ መገናኘት መነሻ የሆኑ ሁለት አንጋፋ ቤተሰቦች አሉ። ሁለት አንጋፋ እህትና ወንድም አሉን። እነሱም እዚህ ጋር የምትመለከቷቸው በጽሁፍ ወይዘሮ ቱን ወርቄና አቶ አጋጀ ወርቄ ናቸው። የነሱን ሻማ በጸሎት ራብ አለን አጋጣሚ ራብ ጋሻው ወንዴ ስለዚህ ጸሎት ያደርግልንና በእሱ አማካይነት ይህን ትልቁን ሻማ የሚያበሩልን ከሁለቱ አዛላዎች ትልልቅ ሁለት ሰዎች እንፈልጋለን።
በእድሜ ከፍ ያሉ ሰዎች ነው የምንፈልግ እና ከአቶ አጋዥ ወርቄ እንግዲህ ወንዶችም ቢኖሩ በእድሜ ከፍ ያሉ ወይዘሮ መሰለች በላይ ናቸው ተብለዋል። ቀስ ብለው ወደዚህ ተደግፈው ይምጡ። ከወይዘሮ ትሁን ወርቄ ደግሞ የሻለሙ ቆዩ እንደማመጥ አሁን አይበራም ገና ቆዩ አደቆ ራቡም አለ። በሌላ መንገድ ሻማው ሲበራ ሁላችንም በያዛላችን ተነስተን ለምሳሌ የወይዘሮ ትሁን ወርቄ ሻማ በሚበራበት ጊዜ ሁላችንም የወይዘሮ ትሁን ወርቄ ያዛላ ሆነን ተነስተን በእጃችን ሻማ ይዘን የሞቱ ቤተሰቦቻችን ከታች ያሉትን ሁላ እናስታውሳለን። በዚያን ጊዜ ቀረጻ ይደረጋል። የአቶ አጋዥ ወርቄም በተመሳሳይ ራስጋሻው እንደምን አመሻችሁ። ማምላክ ረዳዳ ዩኒቨርሲቲ ማለት ነው። ከመጣታችን በፊት ማለት ነው ትንሽ ነገር ማለት ነው ስለ ኦሪንታችን ጥማት አስታውሳለሁ። መጀመሪያ እንኳን ደህና መጣችሁ። የቤተሰብ ግንኙነት የሚባለው በአሁኑ ሳምንት ማለት ነው ያለፈው ሳምንት ፓራሸት ኪቲሳ የሚባል የኦሪት ክፍል ማለት ነው አንብበን ነበረ። የኦሪት ክፍል ማለት ነው ከዛ ላይ ሙሴ አባታችን ህዝበ እስራኤል ማለት ነው ከግብፅ ወጣው ኦሪትን ተቀብለው ከ40 ቀን በኋላ ትልቅ ስህተት ይሰራሉ። ይሄንን ማለት ነው የጥጃ ምስል የሚባለው የጥጃ ምስል ሰርተው ማለት ነው እግዚአብሔር ሙሴን ከሲና ተራራ ከ40 ቀን በኋላ ምን ይለዋለኝ? አሁን ህዝበ እስራኤል ትልቅ ኃጢአት ሰርቷለኝ መውረድ አለብህ ከተራራው ይለዋለኝ። 40 ቀን ተዘማረ በኋላ 40 ቀን ተጸለየ በኋላ ሙሴም ይሄንን ነገር ማለት ነው በአይኑ እስካላየ ድረስ ግዴታ መውረድ ነበረበት። እዛ ሁለቱን ጽላት ይዞ መጣና ምን ያደረጋልኝ? ይሰብረዋልኝ። ሰበረው በድንጋጤ ምክንያቱም ማለት ነው ህዝበ እስራኤል የእግዚአብሔርን ታምር እግዚአብሔር ማለት ነው ከግብፅ ከባርነት አወጣቸው። እንደገና ደግሞ ባህሩንን አሻግሯቸው ከትንሽ ጊዜ በኋላ ማለት ነው ወደ ታወት መንገድ መመለሳቸው በጣም ያሳዝኖት ነበር። በጣም አስገርሞት ነበር ለሙሴ እንዲሁም ለእግዚአብሔር ማለት ነው። በዚህ ጊዜ ምን ይላሉ? እግዚአብሔር ህዝበ እስራኤልን ከዚህ ዓለም ለመደምሰስ አሰበ። እስከዚህ ላይ ማለት ነው ሙሴ መምራችን ሙሴ ጦርነት በሌላ አባባል ከእግዚአብሔር ጋር ማለት ነው ይከራከራል። ምን ይለዋልኝ? ወቅ ማለት ነው ይህን ህዝብ ከግብፅ የነበረ ህዝብ ነው። በሌላ አባባል ግብፅ ምንድን ነች? በታቦት የተሞላች ሀገር ነች። ስለዚህ እምነት የሚባል አያውቁ የሚያምኑ ነበር ማለት ነው ለበግ መስገድና ለፍየል ለተለያዩ ነገሮች ማለት ነው መስገድ ብቻ ነው። ስለዚህ ይህን ህዝብ እስራኤል 210 ዓመት ከነሱ ጋር ነበር። የእነሱን ህግጋት ተምሯል። ከነሱ ጋር ማለት ነው ስህተትን ማለት ነው ተምሯል። በአንድ ማለት ነው ልቀይረው አትችልም። እግዚአብሔር ማለት ነው መጀመሪያ ማለት ነው አጠፋቸዋለሁ ከማለት በፊት እንደዚህ እናደርግ ይለዋል። እንበልና አጠፋቸው ህዝበ እስራኤልን። ግብጾች ምን ሊሉ ይችላሉ? ያመጣውን ህዝብ ማለት ነው ከግብፅ ከባርነት አወጥቶ ባህሩን አሻግሮ ኦሪትን ሰጥቶ ከዛ በኋላ ወዲያው አጠፋቸው ቢባል ምንድን ይሉሃል? እግዚአብሔር አመራር ስለማይችል መንገድ ላይ ማለት ነው አጠፋቸው ብሎ ማለት ነው ለአንተ መጥፎ ስም ይወጣልሃል በማለት
እግዚአብሔርና ከዚህ መንገድ ማለት ነው ቁጣውን ያስመልሰዋል። ያም ሆኖ ማለት ነው ሙሴ ማለት ነው መንገዱን አረሳ። ህዝበ እስራኤል ማለት ነው ወደ እግዚአብሔር የምትሉ ሰዎች ወደ እኛ ነው ይላቸዋል። የሌዊ ነገዶች ማለት ነው እኛ እግዚአብሔር አምላካችን እናገለግላለን ብሎ ማለት ነው ወደሱ ይመጣሉ። ከዛ በዛሃቀት መንገድ ነው ማለት ነው ቢያንስ ማለት ነው ወደ 3000 ሰዎች ይመጣሉ።